በጦርነት የወደሙ ትምህርት ቤቶች ሊሆኑ ይችላሉ፣ ጤና ጣቢያዎች ሊሆኑ ይችላሉ፣ መሰረተ ልማት ለህዝብ አገልግሎት የሚውሉ ጋር አንዱ ክልል ለአንደኛው ክልል በመተጋገዝ አፋር ክልል ከተጎዳ አማራና ትግራይ ደህና ከሆኑ ማገዝ የሚችሉበትን አቅማቸው በፈቀደ ድር ቢያብር አንበሳ ያስር እንደሚባለው እያንዳንዳችን የአቅማችንን ኮንትሪቢዩት ካደረግነ ትልቅ ነገሮች መስራት ልማትን ማከናወን እንችላለን የሚለው ነው። የህዝብ ለህዝብ ግንኙነቱን እንደዚህ ስሙዝ ወይም የተመቻቸ ለማድረግ የሚያወያዩ አካላት እነማን ናቸው ብለን ብንል በእጃችን የያዝናቸው የሀገር ሽማግሌዎች፣ በሶስቱም ክልሎች ያሉ የሃይማኖት መሪዎች፣ የጎሳ መሪዎች፣ ነጋዴዎች፣ ሲቪክስ ወይም ህዝባዊ ማህበራት ይሆናሉ። አባ ገርባ ነው ይቅርታ፣ አባ ገርባ እና ዘወልድ በቆቦ እነዚህ ያው የሰው ህይወትም ሲጠፋ ማስታረቅ የሚችሉት ከሰው ህይወት በላይ የለም። ከባድ ነገር በማወቅ ነው ባለማወቅ ነው። በህግ የተቀመጠውን ቀደም ብለው በተግባር የሚያደርጉ ህግ ከመፈጠሩ በፊት ማለት ይቻላል። በቂም በቀል የሚደረግ የነፍስ ማጥፋት የራሱ የሆነ ቅጣት አለው። በአጋጣሚ ለሚያጋጥም ግጭት የሚፈጠር የሰው ህይወት የራሱ የሆነ ቅጣት አለ። ይሄ አካባቢያዊ የእርቅ ስነ ስርዓታችን ትልቅ ሀብታችን ነው። ይህን በአግባቡ መጠቀም መቻል አለብን። ሌሎች የኢትዮጵያ ብሔር ብሔረሰባት ከኛ ተሞክሮ መውሰድ የሚገባቸው ነገር አለ ብዬ ነው የምለው። ይህን ነገር መንከባከብ መቻል አለብን። የተሳሰሩ ስለሆነ ግጭትን በማስቀረት ወደ ሰላም ለማምጣት የእርቅን ዘዴዎችን በመጠቀም የሚያስፈልገውን አንዱን መብትና ግዴታውን በማወቅ የአንዱ ብሔር በማክበር እጅ ለእጅ ተያይዘን ያለንን ችግሮች ቀርፈን በሰላም ግንኙነታችን በፍቅር የተመሰረተ የፖለቲካ ሰዎች የማይፈቱትን መፍታት የምንችልበት ደረጃ ለመድረስ መተጋገዝ አለብን ነው የምለው። የህዝብ ለህዝብ ግንኙነት መፈጠሩ ሰላምን ለማምጣት ትልቅ አስተዋጽኦ አለው። እንድተኛ ጎረቤትህ ሰላም መሆን አለበት። ጎረቤትህ ሰላም ካልሆነ አንተ አትተኛም። ሁከተኛ ጎረቤት ካለ ሰላማዊ እንቅልፍ መተኛት አትችልም። ከሰላም ብዙ ነገር ይገኛል። በተለያየ መልኩ በገንዘብ በሌላም መገለጽ ይችላል። ሰላም ለሁሉ ነገር መሰረት ነው። ህዝባችን በሰላም ወጥቶ ስራውን ሰርቶ እንዲመለስ በጋራ መኖር አለበት። በሀገረ መንግስት ምስረታ የራሳቸውን ትልቅ አሻራ የሶስቱም ክልሎች ህዝቦች ያሳረፉ ናቸው። የባህል ማህበራዊ፣ ኢኮኖሚያዊ ትስስሮች እንዲኖራቸው የተሸረሸሩ እሴቶቻችንን ወደ ነበርበት መመለስ ተገቢ ነው። በአንድነታችን ላይ መምከርና መጋራት ይገባል። የሰላም እጦት ማጣት ነባራዊ የአንድነታችንን መሸርሸር ትልቅ ጉዳት ነው ሊያስከትልብን የሚችለው። ስለዚህ በንግድ በተለያዩ ነገሮች ከሶስቱም ክልሎች ጋር የተበጠሰውን ዝምድና መመለስ ያስፈልጋል። በትግራይ ጦርነት በነበረው በአፋር፣ በአማራ፣ በትግራይ ላይ አንዳንድ የመሻከር ጉዳዮች የሆነ ጦርነት ላይ የሆነ ጥላሸት ጥሎ የሚያልፈው ነገር አለና እሱ ጋር መስራት አለብን። የተተበጥሷን ማለታችን አይደለም። የሆነ ከአንገት በላይ የሆነ ያለን ግን ወይም ውስጣችንን የሚከፋልን ነገሮችን እርማት መፍትሄ ያስቀምጠንላቸው መሄድ አለብን። እንደ ፖሊስና ሌባ መሆን አይገባንም። አንዱን መፈርቶ ሰግቶ ሳይሆን በነፃነት ልቡን ጥሎ አብረን ተያይዘን እጅ ለእጅ ሰርተን እንለወጣለን የሚለውን መንፈስ ይዞ እንዲሰራ ማድረግ መቻል አለብን። ሰላም ከሌለ እድገት የለም። መላ የኢትዮጵያ ሕዝብ ሰላም ወዳድ ማህበረሰብ መሆናችንን ሊረዱልን ይችላሉ፣ ይገባቸዋል። ስፔሻሊ ትግራይ አሁን የኛውን ነገር ስንል ትግራይ መሬት ላይ ሆነን ነው።
የትግራይ ክልል መንግስት ባይፈቅድልን፣ ህጋዊ ሰውነታችን የፍትህ ቢሮ ባይፈቅድልን ይሄ መድረክ እኛና እናንተ ተገናኝተን ፊት ለፊት እንደዚህ ሀሳባችንን የምናንሸራሽርበት ነፃ መድረክ አይኖርም። ስለዚህ ሌላውም የኢትዮጵያ ህዝብ የትግራይ ህዝብ ሰላም ወዳድ መሆኑን፣ የአማራ ህዝብ ሰላም ወዳድ መሆኑን፣ የአፋር ህዝብ ሰላም ወዳድ መሆኑን አንድ ህዝብ በአንድ ህዝብ ላይ ተነስቶ መቼውንም አያውቅም። በጠላትነትም ፈርጆ አያውቅም። እዚህ ራያ አካባቢ ላይ አፋርና አማራ ወይ ከብት ወሰደብኝ ከብት ምናምን የጎረምሶች ምናምን ነገር ያጋጥማል። በአፋር አባቶች፣ በአማራ አባቶች፣ በትግራይ አባቶች መፍትሄ ይዘው ልባት ሳይውል ሳያድር እያደረጉ ነው የሚመጡት። ስለዚህ እዚህ ጋር ሁላችንም አበክረን እንስራ ነው የሚለው። ሌላ የሴቶች ተሳትፎ በጣም አስፈላጊ ነው። ሴቶች እናቶቻችን እናትም እህትም ሚስትም ሆና ልጆችን በአግባቡ ሼፕ ማድረግ ስለምትችል መቅረጽ ስለምትችል ብዙ ጊዜውን ሕፃን ልጅ እናቱ ጋር ስለሆነ በእንጭጭ አእምሮ በንጹህ አእምሮ እናቱ የምትነግረውን ነገር ስለሚሰማ ስለ ሰላም፣ ስለ ግብረ ገብነት፣ አብሮ የመኖር ነገራት አብሮ መስራት ይገባቸዋል። በቡና ተርትበኛ ተብለው ሲገናኙ ሊሆኑ ይችላሉ። በማህበራዊ ግንኙነታቸው ቅሬ፣ እድር ምናምን ሊሆን ይችላል። የሃይማኖት ተቋሞች ላይ በሚገናኙበት ሰዓት መመካከሩ ጥሩ ነው። የከፋ ነገር ልዩነት እየሰፋ እንዳይሄድ ለማጥበብ ስለሚረዳን እዚህ የተወያየነውን ሀሳብ ወደ ታች ማውረድ ደግሞ አለብን። እዚህ የተገኛችሁ ተሳታፊዎች ጭጭ የምንልበት ጉዳይ ሳይሆን ይዘን ላልሰማ የህዝብ ለህዝብ ፎረም ተመስርቷል። የህዝብ ለህዝብ ፎረም ደግሞ ዓላማው እንደዚህ ነው። ያለንን ግንኙነት የሻከረ ግንኙነታችንን ወደ ነባራዊ ሁኔታ ወደ ተሻለ ነገር መቀየር አለብን የሚለውን ምክክር ማድረግ። ይሄ ፖለቲካ አይደለም። አብሮ ለመኖር ማንኛውም እንትን ላይ ፖለቲካ ሊባል ይችላል። አንዱን በለው አንዱን እንትን በለው፣ አንዱን ጥፋተኛ አንዱ ተበዳይ ብሎ የሚባልበት ነገር ስለሌለ ለእኛ የሚበጀንን ነገር ስለሆነ እዚህ ጋር ሰው ለራሱ የሚበጀውን መወያየት ኃጢአት አይደለም፣ የሚጠቅም ነው። ህዝብ ለህዝብ ሰላም ከፈጠረ ለሀገርም እንደ ሀገርም ጥሩ ስለሆነ እዚህ ጋር መስራት አለብን ነው የምንለው። አገራችን የጎበዝ አለቃ የበዛባት እንዳይሆን አበክረን መስራት ይኖርብናል። ማለት ሰላም ከሌለ የመንግስት ትልቁ ኃላፊነት ሰላምና መረጋጋትን መፍጠር ነው። ሰላምና መረጋጋት በመንግስት ካልተፈጠረ የጎበዝ አለቃ ይበዛል፣ የጉልበተኞች ይሆናል። የታችኛው አቅመ ደካማው ድሃው ተጨቋይ የሚሆንበት ነገር ሊያጋጥም ይችላል። ስለዚህ ይህን ነገር አበክረን አንድነታችንን አጠናክረን ከተንቀሳቀስን ለሌባ ዕድል አይኖረውም፣ ለጎበዝ አለቃ መስፋፋ አይሆንም። ከዛ አልፎ ተርፎ እንኳን ስርዓት እንኳን የማይበጀን ለህዝብ ካለ ነው ብለን የመቃወም እድሉ ሊኖረን ስለሚችል እዚህ ጋር ሁላችንም መረባረብ አለብን ነው ለማለት እንፈልገው። የህዝብ ለህዝብ ዝምድናና ግንኙነት ተጀምሮ ወደ ሌሎችም የሚስፋፋ ይሆናል። ዛሬ በአማራ በትግራይና በአፋር የጀመርነው ወደ ቀጣይ በመላ ኢትዮጵያ ላሉ ብሔር ብሔረሰባት አገራችን አሁን በጦርነት በየቦታው እየታመሰች ነው። የእርስ በርስ ውጊያ ቀደም ሲል በትግራይ ነበረ። ከዛም አሁን በአማራም በኦሮሚያ በተለያዩ ክልሎች ይነስ ይብዛ ሰላም የለም። ያን ሰላማችንን መመለስ ካልቻል ሊያስከትል የሚችለው እንደ ሀገራዊ ትልቅ ቀውስ ነው። አንድ የመበታተን አደጋ ሊኖር ይችላል። የመበታተን አደጋ ለማስቀረት ደግሞ አንድነታችንን ማጠናከር፣ በውይይት ችግሮቻችንን እየፈታን ሰላማችንን ስናረጋግጥ ያ ከፊታችን ተደቅኖብን ያለ መጥፎ ነገር ወይ ደመና ማስወገድ እንችላለን። ምክንያቱም ወደ ህዝብ ነው የሚወርደው። ህዝብ ላይ በመወረደ ጊዜ እርስ በርስ ጦርነት ካለ ስደት አለ፣ ራብ አለ፣ ብዙ በሽታዎችም የራብ ጋም ተከትሎ ሊከሰቱ የሚችሉ ነገሮች ስላሉ ስለ ሰላማችን
ሁሉም የሶስቱም ክልል ህዝቦች አጥብቀን መዘመር አለብን። ሰላም 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 ሰላም። ስለ ሰላም ደከመን ሰለቸን ሳንል ሁላችንም መስራት አለብን። የህዝብ ግንኙነት ለመንግስታዊ አካላት ጫና በማሳደር የህዝቡን ሰላምና መረጋጋት እንዲሰፍን፣ ወደ ልማት እንዲገቡ ምሁራንና ባለስልጣናት በህዝባዊ ግፊት ሚናቸውን እንዲጫወቱ ወሳኝ ይሆናል። በተፈጠረው ሁኔታ ያቋረጠውን መልካም የህዝብ ለህዝብ ግንኙነትና ትስስር ወደ ነበረበት እንዲመለስ ያለመ ሰነድ ነው። ይህ በጎ መነሻ ከአማራ ክልል፣ ከአፋር ክልል፣ ከትግራይ ክልል የህዝብ የመነጨ እና የሶስቱም ክልሎች ህዝቦች መልካም ግንኙነት ለመፍጠር ያለመ ነው። ስትራቴጂክ ዝምድናና ግንኙነት የተባለው ዋና ምክንያት ደግሞ የሶስቱም ክልሎች ህዝብ ዝምድናና ግንኙነት ለታክቲካዊ ጊዜያዊ የሆነ ፖለቲካዊ ይሁን ለሌላ ቡድን ጥቅምና ፍላጎት ያነገበ ሳይሆን ሶስቱም ክልሎች በዘለቄታ ስትራቴጂካዊ ዝምድናቸውንና ግንኙነታቸውን ጠብቀው ሰላም፣ ልማትን፣ ዲሞክራሲን እንዲሰፍን ያለመ ነው። በትንሽ ጀምሮ ወደ ትልቅ የሚዘልቅ በሂደትም ብዙ አካላትን የሚያካትት ይሆናል። ወደፊትም ወደ ተቋማዊ ቅርጽ አድጎ የሁሉም ክልሎች ስትራቴጂካዊ ዝምድናና ግንኙነት በሚጸናበት እንዲሆን ይፈለጋል። በፖለቲከኞች መካከል፣ በጥቅም ፈላጊ ቡድኖች፣ በመንግስታት መካከል የሚፈጠሩ አለመግባባት፣ ጥላቻ፣ ሁከት፣ ግጭትና ጦርነት ሲያጋጥም ይህንን ችግር ለመፍታት የሚያስችል ህዝባዊ ተቋም በመመስረት ህዝቡን ከእንግዲህ ወዲህ እንዳይጎዳና መሳሪያ እንዳይሆን የሚረዳ ህዝባዊ መሰረት ያለው ስትራቴጂካዊ ዝምድና መፍጠር ያስፈልጋል። በአጠቃላይ የህዝብ ዝምድና ሁሌ መጽናት አለበት። በሊቃና ፖለቲከኞች ችግር በተፈጠረ ቁጥር ህዝብ መጎዳት የለበትም። መንግስት ይቀያየራል በየጊዜው፣ ህዝብ አገር ግን ቋሚ ናቸው የሚል እምነት አለ። ከዚህ ባለፈም እኚህ ሶስቱ ክልሎች ወይንም ህዝቦች ከተለመደው አይነት የጠብ ቁርሾ አካሄድ ወጥተው ግንኙነታቸውን ካላደሱ ዕጣ ፈንታቸው መዳከምና ቀስ በቀስ መክሰም ስለሆነ ከልዩነታችን ይልቅ አንድነታችን ላይ በመስራት የሚያኗኑረን የጋራ ትርክት በመገንባት ብለውም ለጋራ ሰላማችን በጋራ በመስራት የመጣባቸውን የህልውና አደጋ መቀልበስ ይገባቸዋል በማለት ይህ ሰነድ ተዘጋጅቷል። ይህም ሰነድ ከተገመገመ በኋላ ቀጥሎ የአፈጻጸም እቅድ ወይም አክሽን ፕላን ይወጣለታል። ልክ እንደዚሁ ወደ ታች ወደ ቀበሌ ወደ ቀጠና እያል የምንሄድበት ሁኔታ ይፈጠራል ማለት ነው። ኢኮኖሚያዊ፣ ማህበራዊ ትስስር እንዲኖረን እድል ለመፍጠር በሰላም የሶስቱም ክልሎች ዝምድና በማጠናከር ለሌሎች የኢትዮጵያ ክልሎች ተሞክሮ እንዲሆን ማድረግ ነው። እንደ ሀገራዊ ተቋም ከሆነ አሁን በአሁኑ ሰዓት ልጆቻችንን እኛ እናውቅላችኋለን የምንልበት ዘመን አይደለም። በጋብቻም ስርዓት ካየነው ያመጣውልሽን አግቢ ያመጣውልህን አግባ የሚባልበት ዘመን እየቀረ ነው። ሴት ልጆቻችን የሚሆኑ ወንድ ልጆቻችን የሚበጃቸውን ለራሴ ምክንያቱም የእነሱን ህይወት የሚኖሩት እነሱ ስለሆኑ እኛ እናውቅላቸዋለን ከሚል ወላጅ ራሱ እየተቆጠበ የመጣበት ነው። ሴት ልጅ ያመጣቸውን ባሌ የትዳር አጋሪ ሆነዋን ያለችውን የትዳር አጋሪ ትሆነኛለች ያለውን ወንድ ልጃቸውን አሜን ብለው ተቀብለው ነው የጋብቻ ስነስርዓታቸውን የሚፈጽሙት። ስለዚህ መንግስቶቻችንም ሲሳሳቱ በጠረጴዛ ዙሪያ ችግሮቻቸውን መፍታት ሲያቅታቸው እኛ እንደ ህዝብ ለእኛ አይበጀንም ያገባና እናንተ መንግስት ማለት አገር ማለት ህዝብ ነው። ለህዝብ የሚበጅ ነገር እስከሰራ ድረስ መንግስት እንደ መንግስት ይቀጥላል። ለህዝብ የማይበጅ ነገር ከሆነ ምንድነው እንደ 66 አብዮት ምናምን እየተባለ ያለው መሬት ላራሹ እኔ ለምን ሲባል በጥቂት ባለሀብቶች የመሬት ከበርቴዎች ተይዞ የነበረውን መሬት ፍትሃዊ አይደለም፣ እኛ ጉልበታችን እየተበዘበዝን አንኖርም፣ የራሳችን የሆነች ትንሽ ነገር መሬት ኖራን ሰርተን ጥረን ግረን የራሳችንን ህይወት መምራት አለብን የሚል ነው አይደለም ያነሳው። የሚመቻቸው ነገር ከሆነ አብዮት አይነሳም። ለህዝቡ የሚበጅ ነገር መንግስት ካለ ምርጫው ጊዜውን እንደውም እያራዘመ እድሜና ጤና ይስጠው እያልክ የሚመራንም ህዝብ እንትትላለህ። ስለዚህ
በአንዳንድ ፖለቲከኞች የሚደረገውን ትርክት ወደ ጎን በመተው ለሚበጀን ነገር ላይ እንስራ ነው የምንለው። ለዚህም በውጭ ሀገር ለሚገኙ ዲያስፖራዎች የዚህ የህዝብ ለህዝብ ብዙ ኤሊቶች ማለት ጀስት አክቲቪስት ሆነው አንዱን በሚያባላ ለህዝብ በሚጠቅም ሳይሆን በዛ ስራ ሁሉ የተሰማሩትን በተለያዩ ሶሻል ሚዲያዎች ኮንታክት በማድረግ በመገናኘት ካድረጎታቸው እንዲቆጠቡ ያለውን ዓላማን ስንል ወደኛ የተመለሱበት ሁኔታ አለ። አብዛኛዎቹ አብሮ የህዝብ ለህዝብ ግንኙነት መቀጠል አለበት። እንደ ሀገራዊ ተቋም ሆኖ የፌዴራል መንግስት ከክልል መንግስታት፣ የክልል መንግስታት ከክልል መንግስታት በሚጋጩበት ሰዓት ይገባኛል በሚል አዝ አርቢትራርስ እንደ ሽማግሌ ሆኖ ይሄ ነው ይሄ አካሄድ በፖለቲካ ካልፈታችሁት የህዝብ የሚበጀው ይሄ ነው የውይይት በማድረግ ወደ የመፍትሄ አካል እንዲሆን ተጽዕኖ እንዲያሳድሩ ብለን የተነሳነውን ነገር ደግፈውና ከጎናችሁ ምን እንሰራለን የሚል ሁኔታ ነው ያለው። እንደውም በፋይናንሻል ስንነሳ በራስ ተነሳሽነት ተነሳን እንጂ ምንም አይነት እገዛ የሌለበት ፈንድ የሚያደርግ አካል የሌለበት ስለሆነ በኢኮኖሚካሊም አንዳንድ ለምታደርጉት ለትራንስፖርት ለምናምን ነገርም አለን ከጎናችሁ የሚል የነሱ ሞራልም አግኝተናል። ይሄም ትልቅ ስንቅ ነው እየሆነን ያለ ነው ለኛ። ወደዚህ ስንመጣ ደግሞ ያው አላማጣ ማለት ትንሹ አዲስ አበባ ማለት ነች። እኛ በምንማርበት ሰዓት እኔ ተማሪ በነበርኩበት ሰዓት የደዩ ኦሮሞዎች ነበሩ፣ ካገው ነበሩ፣ አማራ፣ የትግራይ ተወላጆች በፍቅር ነበር። ይሄ እንደማይ አባታችን ቅድም እየገለጹ ነበር። እንደዚህ እየተጫወትን በነበረበት ሰዓት በፍቅር ነው። የዘር ሐረግ እንምዘዝ ከተባለ አንዱ ከአንዱ የማይወለድበት የለም። ሁሉንም ብሔር ሊነካካ ይችላል። ስለዚህ እሱ አይበጀንም የምንለው ለዚህ ነው። አብሮነታችን፣ አንድነታችን እሱ ጋር አጠንክረን መስራት አለብን የምንለው ማለት ነው። ከመድረኩም ሲነሳ እንደነበረው ይሄ የሰላም መድረኮች መቀጠል አለበት፣ ወደታች መውረድ አለበት የሚል ብንወስድ የተሻለ ይመስለኛል። እንዴት ነው መውረድ ያለበት? አንዱ አካል ይሄ መድረክ ነው። እኛ ከየማህበረሰቡ ተወጣጥተን የመጣ ነው። ስለዚህ ከአማራ፣ ከአፋር፣ ከትግራይ ከሁሉም ማህበረሰብ የምንገናኝ የምንውለው በየሰፈራችን አጀንዳ ካረግ ነው ችግር የሚፈጥረው አካል ከማህበረሰብ የወጣ ነው። መንግስት የምንላቸው ችግር የሚፈጥሩ አካላት ከማህበረሰብ የወጡ ናቸው። ስለዚህ ህዝቡ አንድ ከሆነ ይሄ ችግር ሊቀርፍ ይችላል ከሚል አንጻር ነው። በሰነዱ ላይ ህዝብ እንደ ህዝብ ተጣልቶ አያውቅም፣ አይጣላም የሚል አለ። ህዝብ እንደ ህዝብ በታሪክ፣ በሃይማኖት፣ በኢኮኖሚ፣ በጋብቻ የተሳሰረ ስለሆነ ነው የማይጣላው። ስለዚህ አንድ ህዝብ ሆን ብሎ ተነሳስቶ ለአንድ ህዝብ አጠቃለሁ ወይም ወራለሁ ብሎ እንደ ህዝብ አጥቅቶ አያውቅም፣ ፈርጆም አያውቅም። ጠላት ነህ ብሎም ፈርጆም አያውቅም። ህዝብ ለህዝብ እንደ ጠላት አይፈርጅም። መሀል ላይ የሚገቡ ከማህበረሰቡ የወጡ አካላት አንተ እንዲህ ነህ፣ አንተ እንዲህ ነህ እያሉ በሚፈጥሩት ትርክት ነው ማህበረሰብ ወደ ችግር የሚወድቀው ያለው። ለምሳሌ የህዝቡ እሴቶች አሉ። የህዝቡ እሴት ማለት ከአማራና ትግራይ በምንድን ነው የሚገናኙ? በጂኦግራፊያዊ አቀማመጣቸው ቅርብ ለቅርብ ነው። ስለዚህ ይሄ ህዝብ መቀየር ይቻላል አይቻልም? አንድ ግለሰብ ከአላማጣ ወይ ወደ ቆቦ የሆነ ቤት ሽጦ ሊሄድ ይችላል። ህዝብ ግን እንደዚህ አይነት እድል የለውም። አብሮ መኖር ነው ያለበት እድሉ። መሬት አይቀሳቀስም፣ መሬት አይለወጥም፣ ጉርብትና አይለወጥም በጭራሽ። የህዝብ ጉርብትና አይለወጥም። ስለዚህ አብሮ መኖር ይፈልጋል ህዝቡ።
ትውልድ ነው የሚቀጥለው። እዚህ መሃል በየዘመኑ የተፈጠረ ችግር ላይ የሚወድቀው ከማህበረሰብ የወጣ አካል ነው ወደ ችግር የሚከተው። ስለዚህ ለዚህ ህዝቡ ተባብሮ ከትግራይ፣ ከአማራ፣ ከአፋር ተባብሮ ወደ ሰላም እንዲመጡ ግፊት ካረገ ችግሮቹ ሊቀነሱ ይችላሉ። ዓላማው ላይ በሰነድ ላይ የአማራ የትግራይና የአፋር የህዝብ ለህዝብ መልካም ግንኙነት በሚል ርዕስ በሶስቱ ክልሎች በሶስት ተወካዮች በራስ ተነሳሽነት የሚቀርበው አጭር መነሻ ጽሑፍ እንዲረዳኝ አቅርቧል። ዘርዝሮ መነሻችን ሶስት ህዝብ ነው፣ በትግራይ የሚኖር ህዝብ ማለት ነው። ምክንያቱ እዚህ ጋር አሁን ቆባ ሂደን ይሄ መድረክ መፍጠር እንችላለን እንዴ? አንችልም። ያልተፈታ ችግር አለ። አዲስ አበባ ሂደን ይሄ መድረክ መካሄድ አንችልም። ስለዚህ ቀጣይ መድረክ እንድናካሂድ ማህበረሰቡ ወደ ሰላም እንዲመጡ የተለያዩ አካላት ትግል ያስፈልጋል ነው፣ መታገል ነው ያለብን። የሚቀጣ ህግ የላቸውና ዝም ብለን እኛ እድሜ ልካችን ከችግር ጋር ተስማምተን እንኑር ማለት አንችልም። ስለዚህ ዋነኛው መድረኩ ለዚህ ዓላማ ነው። ከትግራይ ሰራዊት ሆኖ የትግራይ ህዝብ ግፍ አንገብግቦት ወደ መስዋዕት ለመሆን ወደ ትግል ገብቶ እየተዋጋ በጭፍራ አካባቢ ተመቶ በውጊያ ላይ መገፋፋት አለ። ተመቶ ሳያነሱት ቀርቶ እዛ ለሶስት ቀን ጫካ ላይ እረኞች አግኝቶት ለቤተሰብ ነግሮ ከዛ አካባቢ አቶ መሐመድ ይባል ሄዶ የወደቀበት አንስቶ እቤቱ ደብቆ በዛን ሰዓት እሳት የሆነበት ጊዜ ነው። እሳት ቤተሰቡ ለመስዋዕት አቅርቦ ማለት ነው። ዓመት እስከ 5 ወር ቤቱ ደብቆ በጨው እያጠበ ትክክለኛ ሕክምና እንኳን አላገኘም። መጥቶ ነው እንደገና መቀሌ ሕክምና ያገኘው። እነሱ ማድረግ ያለባቸው አረጉ። ምን ማለት ነው? ህዝብ እንደ ህዝብ ቢጣላ ኑሮ ይሄ ነገር አይሆንም ነበር። ግን ተረጋገጠ በምስክርነት። አሁን ይሄ ልጅ በህይወት ቀርቶ ምስክር የሆነ ነው ያለው የሁለቱም ህዝብ። ከዛ በመነሳት ወደ ትዳር ገብተዋል። ጥላቻ ቢኖር እነዚህን ከነሱ ጋር እንትና እናደርግም በማለት ወደ አሁን ቁም ነገር የመጡበት አይሆንም ነበር። ስለዚህ ህዝብ ለህዝብ አልተጣላም። ሁለተኛ አንድ ምሳሌ የማቀርብላችሁ የትግራይ ሰራዊት ደብረ ሲና አካባቢ እንደደረሰ ከደብረ ብርሃን ከደብረ ብርሃን አካባቢ ያሉ የትግራይ ተወላጆች እዛ ተወልደው ያደጉ ቋንቋ እንኳን አይችሉም ትግርኛ፣ ትግራዊ በመሆናቸው ወደ ተወሰዱ ወደ ቡልጋ የሚባል ሀገር ወደዛ ወሰዳቸው። 2700 ነው። 2700 ሰው ተጋሩ በመሆናቸው ህዝቡ ሲያይ ምንድን ናቸው? እንደዚህ ናቸው። ህዝቡ ግን ተረዳው። ጉዳት ሊደርስባቸው ይችላል ብሎ እንደ ወረዳ ጥበቃ ነው ያደርጋላቸው። አጋጣሚ የትግራይ ሰራዊት ወደ ኋላ ሲመለስ በህዝቡ ግፊት ሰዎቹ ምንም አይነት ችግር ሳይደርስባቸው ወደ በየቤታቸው ተመለሱ። ከዛ እንደተመለሱ ምን አደረጉ? እነሱ እዛ ቤተክርስቲያን ነበረ ይጀምሩ። ቤተክርስቲያን አዋጥተው ገንዘባቸው ቤተክርስቲያን ሰሩ። እዛቸው እነሱ የነበሩባት ቦታ አካባቢ ማለት ነው። ስለዚህ ምንድነው የሚያሳየን? እንግዲህ ቡልጋና ትግራይ ርቀት አለው፣ ወደ ምንጃር አካባቢ ነው። ህዝቡ ግን ምንድነው የሚያሳየን? ከዚህ ህዝብ አልተጣላም። እኛ መጥፎ ነገር ማየት የለብንም። ምን አረጉ ብሎ 2700 ሰው የሚያክል አድነዋል ህዝቡ። ለዚህ ነው ህዝብ አይጣላም ተጣልቶ ማያውቅ የሚባለው። ስለዚህ ሰላሙ እንዲጠና ሁላችን በያለንበት መስራት ያስፈልጋል። እዚህ አካባቢ ስንት ታሪክ ሊኖር ይችላል፣ እኛ ማናውቀው እናንተ የምታውቁት እርስ በራሱ ማህበረሰቡ የሚተጋገዝበት ስንት ሊኖር ይችላል። ስለዚህ እኛ በሰላሙ ዙሪያ
እርስ በራሳችን ከተነጋገርን ሊፈታ ይችላል የሚል የፎረሙ ጽኑ እምነት አለው። ከአማራ ከአፋር እየተገናኘን ህዝቡ ከገጠመው ችግር እንዴት መውጣት እንዳለበት ተገናኝቶ እንዴት መነጋገር እንዳለበት ብዙ ስራዎች ተሰርተዋል። ሲጀመር ለምንድን ነው ወደ ግጭት የተገባው? አስፈላጊ ነው ወይ የነበረው? ስለዚህ ህዝቡ ራሱ ተገናኝቶ ከችግርና መከራ መውጣት ይችላል ከሚል ሀሳብ መነሻ በማድረግ ነው ፎረሙ የተመሰረተው። በሁለት ዓመት ውስጥ ከአማራ ተጽዕኖ ፈጣሪዎች፣ ከአማራ ሚዲያዎች፣ ከአማራ የሃይማኖት መሪዎች፣ ከአማራ ወጣቶች፣ ከአማራ ነጋዴዎች፣ ከሁሉም ዘርፍ ማህበረሰብ ግንኙነት እያደረግን ህዝቡ መገናኘት እንዳለበት። ለምንድን ነው የሚከለከለው? ችግር የሚፈጥር ያለው አካል ተገናኝቶ ህዝቡ ማስቆም ይችላል የሚል ጽኑ እምነት ስለነበረን ነው። በትግራይ ነው የተጀመረው። ትግራይ በሚኖሩ መቀሌ አካባቢ የሚኖሩ የአማራ ተወላጆች፣ የአፋር ተወላጆች እንዲሁም የትግራይ ማህበረሰብ በመሆን ነው ይህ ሀሳብ ተነስቶ ሲሰራበት የቆየው። ስንሰራ አልጋ በአልጋ አልነበረም። ብዙ ፈተናዎች ያጋጥሙ ነበር። ፈተናዎቹ ህዝብ ይጋናኝ ስትል ይሄ በማይቀበል የተለያየ አካል ነበረ። እነሱ በማሳመን ፎረሙ ሲንቀሳቀስ እስከ ማሰር ደርሰዋል። ሶስቱም አካል ነው ሲንቀሳቀሱ የተለያዩ ችግሮች እያለፉ እዚህ ደርሰዋል። ስለዚህ ጠቅለል ያለ ነገሩ ጥሩ ስራ በመስራት ነው እዚህ የደረሰው። ሁለት ዓመት ውስጥ ሲንቀሳቀስ አንድ ዋነኛ ስራ የተሰራበት የህጋዊ ፎረሙ በህግ ተመዝግቦ እንዲንቀሳቀስ ማድረግ ነው። በህግ ተመዝግቦ ሳይዳናቀፍ ስራው እንዲሰራ ማድረግ ነበረ። እሱ ደግሞ ለመንግስት አካላት ለማሳመን እውቅና የሚሰጥ መስሪያ ቤት ከእሱ ጋር የተለያዩ ስራዎች በመስራት በማሳመን በግንቦት ነው እውቅና አግኝቶ ወደ ትክክለኛ ሰነድ አደራጅቶ ጥናት አቅርቦ ሁሉም ባለድርሻ አካላት እውቅና በመስጠት ወደ ስራ ይፋዊ ስራ የጀመረው ማለት ነው። ስለዚህ ፎረም ህጋዊ እውቅና አለው። ህጋዊ እንቅስቃሴ ማድረግ ይችላል። ህዝቡ በየትኛው ህዝብ በተለይ በሶስቱም ክልሎች ያለው ህዝብ እያቀራረበ መድረክ እየፈጠረ እንዲጋና የማድረግ ስራ ነው እየተሰራ ያለው። በዚህም ደረጃ ጥሩ ውጤት ተገኝተዋል። ደጋፊ አካል አግኝተዋል። ህዝቡ ይደግፈዋል። ከአሁን በፊት ያልሆነ ትርክት እየተረኩ ህዝብ ለህዝብ ሲያቃቅሩ የነበሩ ሰዎች ጭምር አግኝተን ነው ተማምነን ወደ ስራ የገባ ነው። አሁን ደጋፊያችን ሆነዋል እነሱ። ስለዚህ እስከ አሁን በትግራይ ህዝብ የደረሰ በደል ቀድመን ይህ ስራ ብንሰራ ኑሮ ያ ሁላ ችግር አይገጥመንም ነበር ነው ሁሉም የሚለው። አሁንም ወደ አማራ ክልል ገብቶ ከፍተኛ ችግር ነው ያለው ህዝቡ። ከቤት ወጥቶ እመለሳለሁ አልመለስም ውስጡ ጥያቄ እየጫረበት ነው የሚንቀሳቀሰው፣ ዕለታዊ እንቅስቃሴ ማለት ነው። ስለዚህ ህዝቡ አንድ ሆኖ ይሄ ነገር ማስቆም ይችላል ከሚል ዋነኛው ዓላማ ነው ይሄ ፎረም የተመሰረተው። ከውጭም ከውስጥ ሀገርም ከአማራ ክልል እስከ አዲስ አበባ እስከ ባህር ዳር ያሉ በደንብ ይሄ ነገር ይከታተሉታል። የራሳቸው ድርሻም እየተዋጡ ነው ህዝቡ በማሳመን። ስለዚህ ጠቅለል ያለ የፎረሙ እንቅስቃሴ ጥሩ ስራዎች ሰርተዋል። እስካሁን ህጋዊ እውቅና አግኝቶ መቀሌም ትልቅ መድረክ አዘጋጅተዋል። ከሶስቱም የተወጣጡ ህዝቦች በመጥራት በሚዲያም ጥሩ መልእክት ሲተላለፍ ነበር ከተከታተላችሁ። ስለዚህ ህዝቡ አንድ ከሆነ ከችግር መውጣት ይችላል የሚል ነገር መርህ መያዝ ያስፈልጋል ከሚል አንጻር ነው። ከአፋርም
በችግር ጊዜ ከህዝቡ ጋር በመነጋገር ብዙ ስራ ሲሰራ ነበር። አሁንም ጥሩ ስራ እየተሰራ ነው ያለው። ለምሳሌ ትግራይ ሁሉም ነገር ተከልክለዋል። ሁሉም ነገር ልክ የ2013 እንደነበረ አይነት ሁሉም ነገር እንዲያም የባሰ አሁን ናፍጣ የለም፣ ካሽ የለም፣ መድኃኒት የለም። ምንስ ያልተደረገ ነገር አለ? ስለዚህ በትግራይ እየደረሰ ያለው አሁንም በደል ሁሉም ህዝብ መቃወም አለበት። ይሄ ፖለቲካ አይደለም። ፖለቲከኞች አሉበት፣ መቃወም አለበት። ከአሁን በፊት እንደዚህ አይነት ስራ ብንሰራ ኑሮ ወደ ችግር አንገባም ነበር። ስንት መስዋዕት ተከፍለዋል። አሁንም የትግራይ ህዝብ ችግር ላይ ነው ያለው፣ እየባሰ እየሄደ ነው ያለው። በአማራ ህዝብ እንደዛው፣ በአፋር ህዝብ እንደዛው። ስለዚህ ህዝቡ ተገናኝቶ ማስቆም ይችላል። በእኔ የሚደርሰው በሌላም አይድረስ ሊል ይችላል። ዋናው ዓላማው የፎረሙ ህዝብ ለህዝብ አገናኝቶ ሰላማዊ የሆነ ኑሮ እንዲገፋ ማድረግ ነው። ልክ ከ2013 በፊት የነበረ ማለት ነው። ከሁሉም ማህበረሰብ ድጋፍ ይፈልጋል። እኛ ግለሰቦች ነው የጀመርነው፣ ህዝቡ ይቀበለዋል ብለን ነው አጥንተን ነው የጀመርነው።